እናቴ ተካፍላ ስትል ጊዜ አባቴ ደግሞ እምቢ አለ። በቃ ያለችን ነው የምሰጥሽ እንጂ ቤት ምናምን አላካብልሽም አልፈልግም ብሎ በቃ በጣም ጭጭ ብሎ ተቆጣ። እናቴ ምንም አልፈልግም ለልጆቼ ብቻ ወንድሜ አለ ትንሽ ወንድምና ህፃን የ4 ዓመት ነው እንደዚህ ምናምን እና እኔ የ7 ዓመት ነው 6 ዓመት ነበርኩ ነው አባትና አባቴ ስለያዩ። ከዛ እየተለያዩ በነበረ ጊዜ በቃ እናቴ ስንለያይም ቤት የለንም። ዘመድም ደግሞ የእሷ አባትና እናት ደካማ ነች። ወንድሟ ጋር ነው የምትቀመጠው። ወንድሜ ደግሞ ወደ እሷ ወንድም ደግሞ ሩቅ ነው። ከዛ በቃ የሰው ቤት እንደዚሁ እንዴት አባት የለሽም ቅርብ ዘመድ የለሽም ከዚህ ቤት ስላቸው ጊዜ የሰው ቤት እንደዚሁ እኛ ጋር ተቀመጪ ብሎ ሰው ወደ ሰው ጠጋ ትላለች። የማታውቀው ሰው ነው ግን የኛ ሀገር ነው። ከዛ ያን የሆነ ጎጆ ቤት ሰርተዋት ለቤናቴ ይሄ ጎጆ ውስጥ እና እናቴ ወንድሜ እየኖር የሆነ ጎጆ ቤት ተከራይ ገጠር ውስጥ ሰጡት ማለት ነው። ሲሰጡት ጊዜ ከዛ በኋላ ሲሰጡት ጊዜ ይሄንን ውስጥ እንደዛው እየኖር ከዛ በኋላ እናቴ ስፌትም ትሰፋለች፣ ኩቦትም ትለቅማለች። ገጠር ስለሆነ ማለት ነው። በቃ ምንም ነገር የለንም። ከዛ በኋላ እያለን ይኖር በቃ የኛ ጎረቤት የሆነ እንትን እኔ ያኔ 7ኛ ክላስ ከ6ኛ ክላስ ስማር ነው ከአባቴ ጋር የተለያየ ነው። እኔ 7ኛ ክላስ እየተማርኩ ከዛ በኋላ የኛ ጎረቤት የገባንበት ቤት ከዛ እናቴ የኛ ጎረቤት ልጅ አላችሁ። የነሱ ልጅ ደግሞ ገጠር ከተማ ነው የምትኖሩ። ባልና ሚስት ናቸው። ልጅ የላትም ከነጨራሹ። ልጅ 6 ዓመት ነው ስንት ዓመት ሙሉ ልጅ ፈጣሪ አልሰጣትም። ፈጣሪ ስትወቅስ ስታለቅስ እኛ ከዛ ቤተሰብ ጋር እሷ መጣች። የኛ ጎረቤት ስትመጣ እኔ ማዘረግ የኛ ጎረቤት ስትመጣ እቺ ልጅ ካልሰጠሽኝ እስቲ ያራ እኔ ባል ቤትም አሉንም ስራ ነው የምውለው። መገባም ሌሊት ነው ማታ ነው መሽቶ አብሮ ብቻ ቁጭ ብዬ ቡና የምጠጣው እባክሽ ስጭኝምና እናትን ትለምንላለች። እኔ ደግሞ እምቢ እላለሁ። እናቴን እኔ አልሄድም እዚሁ እማራለሁ። እኔ እዛ ከሄድኩኝ አንቺን አላይም እኔ አንቺን አላገኝም ብዬ እምቢ አልኩት። ከዛ ስለው ጊዜ እናቴ ተይጂ ልጄ ሂጂና እኔ እንደፈለኩ ኩቦትን ብሸጥም የፈለገ ነገርም እኔ ራሴን አላቅትም፣ ግን አንቺ ሂጂ ከሰው ፊት ለፊትም እዛ ሄደሽ የሆነ ነገር ወደ ከተማም ስትሄጂ የሆነ ነገር ልትለያይ ትለምጃለሽ፣ ብዙ ነገር ታገኛለሽ፣ ትለምጃለሽ አለችኝ። እምቢ እያልኳት በቃ ስጭኝ ኧረ ችግር የለም ትላለች። ከዛ በኋላ እኔ ያኔ 7ኛ ክላስ እየተማሩ ከዛ በኋላ እሱም ባሉ መጣ አንድ ቀን ተመልሶ። እዛን ቀን እሷ ብቻ ነው ተናግራ ሄደችው። ባሉም አብሮ ሲመጡ ባሉ መንግስት ሰራተኛ ነው። ከዛ በኋላ እኔ ማታም አስጠናታለሁ፣ አስተምራለሁ በስራ ሰራተኛ ችግር የለም ስጭኝ ምንም አታርግልኝም አብረ ቁጭ ብሎ ቡና ብቻ አፍልቶ አብሮ እንድጠጡ ብቻውን እንዳትሆን ብሎ ለምናል። ወንድም ባላም አብሮ መጥቶ ከዛ በኋላ እናቅም ግን ጎረቤት ነን ገጠር ነን። ወደ ከተማ ሊወስዱኝ ከዛ በኋላ በቃ እናቴ ሂጂ ደግሞ 14 ዓመት ነው ስንት ዓመት ነን። ከዛ ከኛ ጋር ሊጠልፉኝ ብዙ ሰው ይጠብቀኛል። 7ኛ ክላስ እየተማርኩ ሊጠልፉኝ አንቺ እንደ ሰው ተምረሽ የት ቦታ ሳደርሺ በህፃነትሽ እንዳትሰበሪ እኔ ብዙ ነገር ይመኝልሻለሁ እላታለሁ። ማዘር ድሮ ህፃን ሆኜ እኔ እንደ ሰው ተምሬ እኔ 10ኛ ክላስ መድረስ አለብኝ እላታለሁ ለማዘር ማለት ነው። 10ኛ ክላስ በዛ ሰዓት ለእኔ ትልቅ ነገር ነው። ከዛ ለእኔም ሳትሆኚ እንደ ሰው እስቲ ተማሪና ራሳቸውን ለውጡ። እኔ መጨረሻ እድሌ ተበላሽቷል። እንደ ሰው ሳያልፍልኝ እንደ ሰው አንድ ቀን ደህና ነገር ሳላገኝ ደህና ነገር ቤት ውስጥ ሳልሆን እንደተቃጠልኩ ወደ አፈር እመለሳለሁ። ግን ለራስሽን ብሆን ለራሳቸው ብሆን ራሳቸው ብሆን ስሪና ተለዋጪ ልጄ ከዚህ ውስጥ ውጪ ገና እዚህ ስቀርጥሽ የማይሆን ዱርዬ ከሚጫወትብሽ የማይሆን ዱርዬ ጋር ከምትገቢ ብላ ትነግረኛለች። እሺ በቃ እያልኩ እያለቀሱ ከዛ ይዛኝ ሄደችው። ስትሄድ የዚችኛዋ ልትወስደኝ የመጣችው ያልመጣችም እዛው ቤቷ ነች ከተማ። ከዛ ከሷ እህት ጋር ወሰደችኝ ወደ እሷ ቤት ማለት ነው። ከተማ ሄርን ቤት ልብሴንም ሄዳ እዛኝ ሄርን። ከዛ ስርን ጊዜ ከዛ በቃ እንደ ሄርን በቃ በጣም ደስ አለኝ። እኔ በጣም ከተማ በጣም ነው የምወደው። ገጠር ሆነን እኛ ለከተማ ለእኛ ብርቅ ገጠር ሆነን ማለት ነው። ከዛ በኋላ ወሰደችና እንደሄድኩኝ ቡና አብልቶ ነበረ። ካፈሉ በኋላ በቃ የሆነ ፀጉር ምናምን ፈታ ነው አለችው። ሳላውቃትም አታውቀኝም፣ ግን እኛ ጎረቤት መጣ ነው ያየኋት እንጂ። ከዛ እስቲ ይሄ ፀጉር ያሳክከኛል እኔና እይኝ አለችኝ። ከዛ ስትለኝ ጊዜ ሄጄ እናቴን ቁጭ ብላለች ይና እይ ነው ገኒ በጣም ነው ፀጉር የምትይዝ ስሪ በጣም እሰራለሁ እንደኔ ደግሞ ፀጉር። ከዛ በኋላ ወሰደችኝ። ከዛ ፀጉሯን እያየውላት ምናምን በቃ በዛው ፀጉሩም ሰራውላት።
ከዛ ፀጉሩም እየሰራት ምናምን በቃ እናቴ በቃ ቻው እኔ ልሄድ ነው ብላ ሄደችኝ። እናቴን እያለቀስኩ ምን እያልኩ በቃ ጽም አልኩና ሄደች እናቴ ጥላኝ ማለት ነው። እዛ ቁጭ እያልኩ በቃ ለጊዜው ስታንከባክበኝ ነበረ። በቃ እናቴ ስትሰጠኝ ምን ብላ ነው ሰጠችኝ? በፈጣሪ ይቺ ልጅ ካሁን በኋላ ልጄም አይደለችም የእናንተ ልጅ ነው፣ የኔ ልጅ ብዬ እኔ አላይም። አሳደጋችሁም ጣላችሁም እቺ ልጅ እናንተ ነው። በሚካኤል ስም በፈጣሪ ስም እኔ ሰጥቻችኋለሁ። ፈጣሪ እስካሁን ልጅ አልሰጠሽም። እቺ ልጅ አንቺ ሴት ነሽ፣ ወንድ ልጅ የእሷ ወንድም እንድታገኝ ፈጣሪ የእሷ እድል ፈጣሪ የስጥሽ ብላ ማዘር ትመርቃኝ ከእሷ ጋር ትሄዳለች። ከዛ በኋላ እንደዚህ እየሆንኩት በቃ መጨረሻ ጊዜ ስታንከባክበኝ ማዘር ጋር ሲሄድ በቃ ምን ብዬ ልንገርሽ። ከዛ እንደዚህ እያልኩኝ በቃ እንደዛ እያልኩኝ ያ ፍቅር ጠፋ፣ ድሮ አይደለም ጠፋ። እሱ ከቤት ስወጣ በቃ ውሃ ምናምን ለመቅዳት ይሄን እዚህ ለመቅዳት አረ ይቺ ይሄን አምጪ፣ አረ ይሄን እነዚህ በይ ምናምን ብላት በጣም ትጣላኝ ነበር። አንድ ቀን እዛ ትምህርት ቤት ልሄድ ምናምን ስለኝ ሌሊት 6 ሰዓት 9 ሰዓት ተነስቼ እንጀራ እጋግር ነበረ። ከግማሹ